አብርሃም ግብጽ ሲሄድ የገጠመውን ታውቃላችሁ። የግብጽ ሰዎች ሳራ በጣም ቆንጆ ነበረች የሚል ቃል አለ። አንብቡት በእውነት ምዕራፍ 12 እኔ አይደለም ያልኩት። አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት። በአንቺ ምክንያት የዚህ ሀገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። አብርሃም ራሱ አላት። ከዛስ ሳራስ እሺ አለች። እህቴ ናት አለ። ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህቴ ናት አው ሚስት አለችማ በቃ ወሰዳት አለ። ወሰዳት የድሮ ሰው ከባድ ዘንድሮ ይብሳል በሉኝ። ኧረ ውሰዳት ሲል ሲወስዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። በአብርሃም ስህተት አብርሃም ተሳስቷል። በቃ ሳራን ይወሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መልስ አብርሃም ፈርቶ ይሽሽት እግዚአብሔር ኪዳን በሷ በኩል ነው የሚቀጥለው። በልመልስ አለው። መለሰለትና አንተ አለው አቤት ሚስቱ ሆና ሳለ እንዴት እህቴ ናት ትላለህ? ምን ጉንትን ልታመጣብን ነው ሲለው አይ እንዳትገሉኝ ፈርቼ አለ። ባይዞች ስተት ይስሐቅም ደገማት። ምዕራፍ 26 ላይ ደገማት። ሲያያቸው ርብቃም ውብ ነበረች። እግዚአብሔር ይመስገን ሰው በጌታ ከሆነ ውብ ነው። መጽሐፍ ቅዱስ ቆንጆች ነበሩ ስለሚል ምንም የተለየ ያስቀመጠው ነገር መመዘኛ የለም። ስለዚህ በቃ በጌታ ናቸው፣ እግዚአብሔር አብሮት አለ ማለት ነው። ምን ነው አሜን ብትሉኝ እንዴ? ምን ቸርች አይደል ያለሁት? ሌላ ቦታ ሌላ መመዘኛ ይኖራችሁ፣ እዚህ ግን በቃ እግዚአብሔር ከእናንተ ጋር ነው። እንደናንተ ያለ ምድር ላይ የለም በእውነት። እና ርብቃም በጣም ውብ ነበረች ይላል። ደግሞ መርጦ አይደለም አይደል ያገባው ርብቃን እግዚአብሔር በኤሌዘር በኩል አይደል አብርሃም ኤሌዘር ልኮት አይደል በቤቱ የነበረውን ምንድነው ሎሌ ብቻ ሳይሆን አረጋዊው ሎሌ የሚል ቃል አለ። ባይዘው አረጋዊው የድሮ ቃል ነው አይደል ሽማግሌው እንደማለት ነው። አረጋዊ ነው ይሏል። ትልቅ ማቹር ያረጋና አብርሃምን ብጥርጥር አድርጎ የሚያውቅ የአብርሃምን ፍላጎት ያውቀዋል። ሎሌ ሆኖ ግን አረጀዛ ቤት። ስለዚህ አብርሃምን ያውቀዋል። ስለዚህ አብርሃም እግሩ ስር ነው አይደል ያስቀመጠው እና እግርህን እጅን ጭኔ ላይ ያርጋለው በውኑ እግዚአብሔር አምላክ ከሚልና እኔ ከማዝ ውጪ ላለማረግ እዚህ ጋር አርግ እጅን ሲለው አረጋዊ ሎሌ ኤሌዘር እግሩ ላይ እጁን አርጎ በአብርሃም አምላክ ስም ብሎ ያልከውን ብቻ አደርጋለሁ አለ። የታመነ ነው እና ሂድና እንደዚህ ያለች ሴት አምጣለት ነው ያለው። ስለዚህ አሁን ስለ መልኳ ስለ ቁመኗ ምናምን አይደለም። እንደዚህ ያለች ሴት ለምን ኪዳኑ የሚቀጥለው በሷ በኩል ነው። ይሄንን ማድረግ ከቻለች አለው። አሁን የሚያስጨንቀው አብርሃም የእግዚአብሔር ፕሮግራም ነው፣ ሌላ ነገር አይደለም። ሌላው ነገር ከዛ በኋላ ይመጣል። በጣም መሰረታዊው ነገር እግዚአብሔር ባሰመረው መስመር ውስጥ የምትገባ ሴት እንደዛ ነው ተመርጣ የመጣችው። ስትመጣ ውብ ናት። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌር ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት እና ሲያይ በርብቃ በኩል ሊገደል። ከዛ መከራት። አባቴ አብርሃም በዚህ መንገድ አልፏል፣ በእኔም ልለፍ ብሎ የማይሆን ጥበብ ከአብርሃም ተዋሰ። አይሆንም። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተው። ቢገሉኝስ አለ እግዚአብሔር ይጠብቀኛል አይደለም ያለ። ቢገሉኝስ እግዚአብሔር ምን ብሎታል? አብሬህ ነኝ፣ እዚህ ምድር እባርካለሁ፣ እንዳትሄድ ብሎታል። አገሩ በሙሉ ረሃብ እየመታው ነው። አዎ አገሩ በሙሉ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። አብርሃም እዛ ምድር ሄዷል፣ አንተ እንዳትሄድ አለው። ተመሳሳይ ነው ረሃቡ። አዎ እዛ ሄዶ አብርሃም ተመልሶ መጥቷል። አንተ የትም እንዳትሄድ እዚሁ ነው መባረክ ሲለው እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንጨነቀው። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺ እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት ይል። ከዛ እህቴ ናት አለ።
እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ርብቃን አልወሰዳትም። እሺ ያለውና ከዛ አንድ ቀን ከዕለታት በአንድ ቀን አቢሜሌክ በመስኮት ሲያይ እንዴ አለ። ጠራው። አንተ አለ። አቤት። ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረም? ምን አለ። ትገሉኛላችሁ ብዬ ፈርቼ ነው አለ። ኖ አለ። ይሄ ታሪክ ሁለቴ ከተደገመ እኛ ሶስተኛ እንዳንደግመው ነው። ጎናቸው እስከ መጨረሻ በእግዚአብሔር ተደገፍ በሉት። ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። ስለዚህ ሁለት ጊዜ ይሄ ነገር ሚስ ተደረገ ተብሎ ሁለቴ ሪከርድ ተደረገ በአብርሃምና በልጁ በይስሐቅ ዘመን። ኦኬ መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘር። ድርቅ ነው ባይዘው ረሃብ ነው። ወጥቶ ዘርዘራ። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው። በዚያ ምድር ምናልባት አላቅም ጌታ ኢየሱስ ክርስቶስ ሲናገር ካልሆነ በቀር ሌላ ቦታ ደግሜ ያላነበብኩት መጽሐፍ ቅዱስ ላይ 100 እጥፍ አጨደ የሚል ቃል አለ። 100 እጥፍ ይታጨዳል። ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞላ። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት አቤትን ከኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን አሉት። እንግዳ ሆነን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል ላይ ተቀመጥከው። ግን አምላክ እግዚአብሔር ካንተ ጋር ስላለ አምላክ እግዚአብሔር ስለባረከ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም። እግዚአብሔር አብሮት አለ። የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቃል። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ፣ የነካሁትን በሙሉ ሲያበዛ፣ ኦኬ የተዘራው ስንዴ ሊሆን ይችላል 100 እጥፍ በቀለ። ከብቱ አያው ድሮ የሚቆጠረው በሱ ነው ንብረት። በባሪያዎቹ እግዚአብሔር እኮ ባሪያ አበዛ ቤቱ፣ የሚዋለድ ባሪያ። አብርሃም ቤት ስንት ነበር? 120 ነው 300 የባሪያ ማዕት ከበበው እና ከኛ በላይ ሆን ካሉ አሁን ጦርነት ብንገጥመው ጌራራን ትወስዷል አለው። በለጥከናል እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር ባርኮን የለየው ጥሙ ባካችሁ ተባርኮ ማለት እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያደርገው። ይባርክና የማያጣላ ነገር ያጣላል። አብርሃምና ሎጥ ያጣላል፣ ቤተሰብ አያጣላም ጉዳዩ። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ። አያለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም እንዴ? እግዚአብሔር ግን ባርኮ ሲለይቶ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው ነው። በእውነት እንደዛ ይሁን። እናንተ የሌላ ሰው በረከት ምክንያት ሆናችሁ በጣም የሁለታችሁን በዝቶ በቃ እስቲ ቦታ ሌላ ቦታ እናርግ እንትኑ ፍቅሩ ሳይደበዝዝ ስትገናኝ ካቆምክበት እየቀጠልክ ለመኖር ተባርኮ መለየት ጥሩ። ይሄ እንትን ሲሆን
ደርቆ ሲሆን እንትኑ ሰበቃው ጥሩ አይደለም አይደል? አሁን አንዱ ደክሞ ሲሆን የሚገነጣጠለው ነገር ይበዛል። ተባርከ ሲሆን ግን አሳማኝ ነው። ከመሃል ይባርካችሁ፣ በእውነት ከመሃል ይባርካችሁ። መሃል ላይ ባረከው ኪዳን ያለው ሕዝብ ስለሆነ ብቻውን ባረከው። ከዛ ወጣ ሄደ። ሲሄድ ሰውየው የሚሄደው የት ነው? አባቱ አብርሃም የነበረበት ቦታ ሄደ። ተመልሶ አባቱ አብርሃም የነበረበት ቦታ ሄደና አገልጋዮቹን ጠራቸው። ኑ አላቸው፣ ሎሌዎቹን። አቤት ሲል አባቴ አብርሃም ቆፍሯቸው የነበሩትን እነዛን የውሃ ጉድጓዶች እስቲ ቆፍሯቸው አለ። አዲስ መሬት ነው፣ አዲስ ቦታ ነው፣ አዲስ ቻሌንጅ ነው። ኦፍ ኮርስ እግዚአብሔር አብሮታል፣ ግን ቻሌንጁም ደግሞ አዲስ ነው። የለመደው መሬት አይደለም፣ የሚያውቀው አይደለም። ግን አብርሃም ይስሐቅ ባልነበረበት ዘመን አብርሃም የነበረበት ቦታ ነው። ምናልባት ለማንበብ እንዲረዳችሁ ይስሐቅ ያን ቦታ ዘፍጥረት 21 ላይ እዚሁ ዘፍጥረት 21 ላይ ምናልባት ከ25 ጀምሮ እንደዚህ ይላል። ከዚያም አብርሃም የአቢሜሌክ አገልጋዮች ነጥቀው ስለያዙበት የውሃ ጉድጓድ መከፋቱን ለአቢሜሌክ ነገረው። አቢሜሌክም መቼም ይህ ድርጊት ማን እንደፈጸመው በበኩሌ አላውቅም፣ አንተም አልነገርከኝም፣ ነገሩንም ገና አሁን መስማቴ ነው አለው። ስለዚህ አብርሃም በጎችና ከብቶች አምጥቶ ለአቢሜሌክ ሰጠው። ሁለቱም በመካከላቸው የስምምነት ውል አደረጉ። አብርሃም ከመንጋው 7 እንስት በጎች ለየ። አቢሜሌክም እነዚህን 7 እንስት በጎች ለይተ ለብቻ ቆምካቸው ለምንድን ነው ሲል አብርሃምን ጠየቀው። አብርሃምም ይህን የውሃ ጉድጓድ የቆፈርኩት እኔ ለመሆኔ ምስክር እንዲሆኑ እነዚህን 7 እንስት በጎች እንካ ተቀበለኝ አለው። በአባቱ በአብርሃም ዘመን ተቆፍረው የነበሩ ጉድጓዶችን እዚሁ ምዕራፍ 26 ላይ ሄዳችሁ የምታነቡ ከሆነ እናንተ ደግሞ ምናልባት እኛ ከተነሳነበት ታሪክ ከፍ ብላችሁ የምታነቡ ከሆነ የጌራራ ሰዎች የአባቱን የአብርሃም ዘመን የተቆፈሩ ጉድጓዶችን ደፈኑ የሚል ቃል አለ። ስለዚህ አሁን ሌላ ቦታ ነው። ከጌራራ ወጣ ያለ ቦታ ሄደው ደፈኑ። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱም ሎሌዎቹም ግመሎቹም እየጠጡ የኖሩት ከዚህ ነው፣ እኛ ምን ቆፍር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው ይላል። ኪዳን ነው የሚቀጥለው። የነበረው ነው አይደል የተደገመው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለው። ስለዚህ በአብርሃም ዘመን የነበረው ነገር እያደመቀ ነው። ይስሐቅ በደንብ እያደመቀ በደንብ መንገዱን እየከፈተ ነው። ያዕቆብ እንዳይቸገር መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው። ይስሐቅ ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ኢንፍሉዌንስ ውስጥ ሆኖ በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው እና አስቆፈረ። ሲቆፍሩ የጌራራ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ሌላ ቀን የሚዋጋ ሰው መርጣለሁ። ዳዊትን አመጣዋል አለ። ዳዊት በእጅ ደም አለ ቤቴን አትሰራም የተባለ ጥርቅ አድርጎ የሚዋጋ። ይሄኛውስ አይዋጋም፣ የኛ ነው አሉት። ስለ ጠባቸው ሲል ትቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አለ። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን፣ ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። ጎናችሁ ትተ እልፍ በልበሉት። እስቲ በደንብ ንገሩት። ትተ ፈቀቅ በልበሉት። አትጣሉ አንዳንድ ጉዳይ ላይ እና ተወውና የሚቀጥለው ላይ ሂዱ ነው ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተዋቸው። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው።
ኤኒዌይስ ውሃው መሬት ላይ አይደለም፣ ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል። እና ዘጉበት። ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው ወደ ተባለው፣ እንደውም እየሄድኩ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት። የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም። ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወጥተናል። እዛ ጋር እስቲ ቆፍሩ ሲል ሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው፣ በምድርም ሁሉ እንበዛለን አለ። ስለዚህኛው ምንጭ አልተጣሉትም፣ አልተከራከሩትምና ረሆቦት ብሎ ጠራው። እግዚአብሔር አንድ ምንጭ እኮ ነው። እግዚአብሔር አሰፋልናል፣ በምድርም ፊት ላይ እንበዛለን አለና ስሙን እንግዲህ አብርሃም በጠራቸው ስም ስለሆነ የሚለው መጽሐፍ እንግዲህ ረሆቦት እንግዲህ አብርሃምን ብሎ ሊሆን ይችላል። ምዕራፍ 12 ላይ ስላልሰማን ነው እኛ እግዚአብሔር አሰፋልን በምድርም እንበዛለን ብሎ ረሆቦት ብሎ ጠራው። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። መጽሐፍ ቅዱስ ሲናገር የይስሐቅ ሎሌዎች ነገሩ በጣም ተመቻቸው፣ ፈቀቅ ብለው ቆፈሩ ይላል። ሌላ ምንጭ አገኙ። አንዳንድ ነገር እኮ ፈቀቅ ብለው ሲሆን ሌላ ምንጭ ሲያገኙ ቦታውንም አየው፣ ሳቤህ ብሎ ጠራው ምንጩን። የዚያም ቦታ ስም ቤርሳቤህ ተብሎ ተጠራ። ይሄ ቃል በቃል ምዕራፍ 12 ላይ አለ። ቤርሳቤህ የሚል ቃል አለ። ሳቤህ አለውና ይሄኛው በጣም የረሆቦትን የሚያጸናልኝ ነው አለና ቤርሳቤህ ተባለ አካባቢው ራሱ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው አለው። እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ። አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ ነው። በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉ፣ አይዞህ። መጽሐፍ እንደዚህ ይላል፣ ይስሐቅም በዚያ ቦታ የእግዚአብሔርን ስም ጠርቶ መሠዊያ አቆመ ይላል። እግዚአብሔር በዚህ አለ አለ ይስሐቅ። ከዚህ በኋላ ወዴትም አልሄድም አለ። ትታችሁ እለፉ። ዛሬ መልእክቴ ይችናት። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን እድሜ አንዳንድ ነገር ላይ አትፍጁ። መጽሐፍ ቅዱሳችን ላይ ያሉ በጣም ትልልቅ ሰዎች፣ የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። ፐርሰናል ከሱ ጋር የሚያያዝ ነገር አልፎ ይሄዳል። እግዚአብሔር ከእናንተ ጋር ነው። ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ። እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ሥራ አለኝ የሚል ቦታ ላይ ቁጭ ብለህ ሥራህን ቀጥል። ይሄ ታላቅ የኪዳን ሰው ያደረገው ይሄንን ነው። እግዚአብሔር ሲቀጥል የቀጠለው ከዚህ ሰው ጋር ነው። ሲቀጥል የቀጠለው በምሪት ነው። ሲቀጥል የቀጠለው በይስሐቅ ካራክተር ነው። ስለ ይስሐቅ መጽሐፍ ቅዱሳችን ውስን ቦታዎች ላይ አለ። የተነሳባቸው ቦታዎች በሙሉ ግን ካያችሁ እግዚአብሔር መሐላ ከይስሐቅ ጋር ነበረው ነው። ያዕቆብ በጣም ብዙ ቦታዎች ላይ አለ መጽሐፍ ቅዱሳችን ላይ። በጣም ብዙ ቦታዎች ላይ ካለ የፈጠርኩ ያዕቆብ የሰራው እስራኤል ሁለት ነው ሰውየው። ብዙ ነገር ይነካል፣ ብዙ ነገር ያበላሻል። የጦርነት ሰው ነው። የሆነ ቦታ ይገባል፣ በጣም አውት ስማርት ያደርጋል።
መገለጥ ከመጣ ለራሱ ነው። ሸመልመል እያደረገ የሚያበዛው የራሱን ነው። አንተን ከጨዋታ ያስወጣል። እግር በእግር ይከታተላል። ብኩርና በእንጀራ ይቀይራል። ኤስ ፒስፉል። በጣም ይገርማችኋል። ኢየሱስና ይስሐቅ በጣም ብዙ ተመሳሳይ ነገር አላቸው። ኢየሱስ ወደር የለውም፣ ግን ግዴታ ጥላ አለው። ለመምጣቱ ግን እግዚአብሔር እንደ ጥላ እንደ ምልክት የሚያስቀምጠው ሰው አለ። አወላለዳቸው ጀምሮ ይስሐቅ የተወለደበትን መንገድ ይዩት። በጣም ሚራክለስ በሆነ መንገድ ነው የተወለደው። ለአብርሃምና ለሳራ ብቸኛ ልጃቸው ነው። ባይዘወይ አብርሃም ከዛ በኋላ ከኬጡራ ምናምን ልጆች አሉት እንጂ ከሳራ የተወለደ ኪዳኔን ያስቀጥላል ብሎ እግዚአብሔር ፕሮሚስ ያደረገለት ብቸኛ ልጅ ነው። በጣም ሚራክለስ በሆነ አይነት መንገድ ነው የተወለደው። ይስሐቅ ብቻ ነው በዚህ መንገድ የተወለደው። የ100 ዓመት ሸማግሌና የ90 ዓመት እናት አብርሃምና ሳራ ብቻ ናቸው። የለም ሌላ። አብርሃም ከዛ በኋላ ልጆች አሉት። አባታችን አብርሃም አሁን ነበራቸው። ኬጡራስ ወጣት ነች። እንደ ሳራ እርጅታ አይደለም የወለደችው። ሚራክለስ በሆነ መንገድ ነው የተወለደው ይሄ ልጅ። ቀጥሎስ እንግዲህ ጌታችን ኢየሱስ ክርስቶስ ያው አይነት የለውም። አባቱ እግዚአብሔር ነው። እስቲ አሜን በሏ። አባቱ እግዚአብሔር ነው። ይስሐቅ አባቱ አብርሃም ነው። ኢየሱስ አባቱ አብ ነው። የተወለዱበት መንገድ ግን ሚራክለስ ነው። ሁለቱም በእግዚአብሔርና በቤተሰባቸው መካከል የተወደዱ ናቸው። ጌታ ኢየሱስ ክርስቶስን አብ ከሰማይ ሁሌ ነው አይደል የምወደው ይላል። እግዚአብሔር አብርሃም ጋር መጥቶ ስለ ይስሐቅ ሲያወራ ስለ እስማኤል እንደዚህ ብሎት አያውቅም። እግዚአብሔር የምትወደውን ልጅህን ይሏል። የምትወደውን አንድ ልጅህን። ልጆች እኮ እስማኤል እኮ ቀድሞ እኮ አላው አንድ ልጅህን ነው የሚለው። እጅግ የተወደደ ነው በአባቱ ፊት። ሁለቱም ለመስዋዕትነት ተጠይቀዋል። ሁለቱም ለመሞት ተጠይቀዋል። ሁለቱም የሚሞቱበትን እንጨት ተሸክመው ተራራ ወጥተዋል። ይስሐቅ የሚሰዋበትን እንጨት የያዘው ራሱ ነው። ኢየሱስ የሚሰቀልበትን እንጨት የተሸከመው ራሱ። ሁለቱም ጂኦግራፊካሊ የሚተያዩ ተራሮች ላይ ወጥተዋል። ይሄኛው ሞሪያ ምድር ሲወጣ፣ ይሄኛው ደግሞ ቀራንዮን ወጥቶታል። ጂኦግራፊካሊ ይተያያሉ። ኤግዛክት ታይፖሎጂው ነው ባይዘው የኢየሱስ የነበራቸው ሰሚሽን። ኢየሱስ ወደ መስቀል ሲሄድ የነበረው ጸጥታና ይስሐቅ ለመታረድ ሲሄድ የነበረው ጸጥታ ጸጥ ያለ ዝም ብሎ ነው። በጣም ይገርማቸዋል። አንዱም ሁለተኛውም ትንሣኤ አግኝተዋል። ያኛው የትንሣኤ ምልክት ነው፣ ይሄኛው እውነተኛው ትንሣኤ ነው። አብርሃም ልጁን ይስሐቅን ተሸክሞ ባወጣው በዛው ተራራ ላይ አባቱ እኮ ነው የሰዋው። አብርሃም እኮ አባቱ ነው። ኢየሱስ እኮ በአባቱ እኮ ነው የቀረበው መስቀል ላይ። አባቱ እኮ ነው አሳልፎ እኮ የሰጠው። በአባታቸው እኮ ነው ታልፎ የተሰጡት። ሁለቱም ተክተው የገቡ ናቸው። እና አብርሃም አጋድሞት ያው ዘፍጥረት 22ን ስለምታውቁት ሊያርደው የዕብራውያን ጸሐፊ ዕብራውያን 11 ላይ ሊያርደው ነበር አይደለም ያለው። ከሞት የመነሳት ምሳሌ አድርጎ ተቀበለው ይላል። በትክክል የሚጠቀመው ቃል ሪዘሬክሽኑን ከኔክሮስ ጋር አያይዞ ነው። በትክክል የሞተ ተነስቶ እንደሆነ ነው አብርሃም የተቀበለው ነው። የሞተ ልጅ እግዚአብሔር አስነሳልኝ ነው ያለው። ሊገለው ነበር አይደለም ያለው። በዚህ መጠን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር አንድ አይነት የሆነ መጽሐፍ ቅዱስ ላይ ሌላ ታሪክ የለም። ይስሐቅ ብቻ ነው። የኢየሱስ ክርስቶስን ሞትና ትንሣኤ አዲስ ኪዳናችን ላይ ነበር ተመጣጣኝ የተባለ ሌላ የመጽሐፍ ቅዱስ ባለ ታሪክ የለም። ይስሐቅስ ነው ራሱ ቀጥታ እግዚአብሔር በሰው ምትክ በግ እንደሚያቀርብ ፕሮሚስ ያደረገው ይስሐቅን አጋድሞት ነው።
ለኃጢአት የሚከፈል ዋጋ ዕዳ አለ። አዎ ሪዴምሽንን እግዚአብሔር የሰበከው በይስሐቅ በኩል ነው። ብሉይ ኪዳን ክሊር በሆነ መንገድ ድራማታይዝ አድርጎት እግዚአብሔር አባቱም ልጁም በሚገባቸው መንገድ እኛ ስናነበው ወይ ጉድ! አሁን እኮ ለምንድን ነው የአብርሃምና ይስሐቅ ታሪክ በጣም የማያሳብደን? የኢየሱስ እኮ መጥቶ ነው። የኢየሱስ ባይመጣስ ኖሮ ዝም ብላችሁ ሳሉት፣ አሁን ኢየሱስ መስቀል ላይ ባይሞት ኖሮ፣ አሁን እኛ ከአዲስ ኪዳን ከመሆኑ በፊት ብንሆን ኖሮ የይስሐቅና የአብርሃምን ስብከት ዝም ብላችሁ ሳሉት። አብርሃም ቆሞ አይሰብክም ያደረገው ነገር፣ ይስሐቅ ቆሞ አይሰብክም የነበረውን ነገር፣ የሄደውን መንገድ፣ የነበረውን መሰጠት፣ የቀረበበትን ሁኔታ። አባቱን እኮ እምቢ ማለት ይችላል። አባቱ እኮ 110 ምናምን ዓመት እኮ ነው። ልጁ እኮ ደና ልጅ እኮ ነው። አትነካኝም ብሎ እኮ መሄድ ይችላል። የነበረውን ሰሚሽን ይሁት። ኢየሱስ እኮ አልሞትም ማለት እኮ ይችላል። ልገልህ ለምን አይችላለሁ ሲለው አትችልም አለው። ትዝ ይላችኋል ንጉሡ ነፍሴን ማጥፋት ማዳንም በእጅህ ነው አለ። እችላለሁ እምቢ ማለት እችላለሁ አለ። ፈቅጄ ለአባቴ ታዝዤ ነው አለ እንጂ አባቴ ትቼዋለሁ ብል አባቴ አያስገድደኝም አለ። በፈቃዴ ነው ማድረግ። ነፍሴ እጄ ላይ ናት አለ። መስጠት መከልከል አንተስ ብትሆን አለው። እኔ ስለፈቀድኩልህ መሰለህ እንዴ? ከላይ ተፈቅዶልህ ነው አለ። ይስሐቅ ሽማግሌ አባቱን ጥሎት መሄድ ይችላል። የነበረውን መሰጠት ይሁት። መሰዊያ ሲሰራ አብሮን የሰራው መገደያ መታረጃውን አብሮ ሰራ። ተኛ አለው፣ ተጋደመ፣ አሰረው። ልጁ ተስተካከለ፣ ሊሰዋ ፈቃደኛ ነው። ከዚህ በላይ መሲያኒክ ከየት ነው የሚመጣልን? ከዚህ በላይ እግዚአብሔር እንዴት አድርጎ ይንገረን? ልጁን ሊያርድ አብርሃም እንደዚህ ይዞ ልጁን ሊያርድ እያለ መጽሐፍ ገላትያ 3 ላይ ነው እግዚአብሔር ለአብርሃም ወንጌል ሰበከው የሚለው። ወንጌል እኮ ነው ለአብርሃም እየሰበከው ነው። ታውቃለህ? እግዚአብሔር ወንጌል እየሰራ ነው። ኢቫንጀላይዝ እያደረገ ነው እግዚአብሔር አብርሃምን ሊያርድ። አብርሃም ገብቶታል ብዙ ነገር። እዚህ ጋር ሞር ክሊር ይሁንልህ እስቲ። እዛ ጋር በሰሰበቅ የታሰረ በግ አለ አለው። በቃ አርደኸዋል፣ ግን ግድ የለም ያው ያን በግ አምጣው አለው። አብርሃም ከይስሐቅ ጋር ቆሞ በጉን ካረደ በኋላ እንደዚህ ቆሞ የሞሪያ ምድር ያለውን ያንን ተራራ እንደዚህ እያየ በእግዚአብሔር ተራራ እግዚአብሔር ያዘጋጃል። ጂሆቫ ጃይራ ማለት እግዚአብሔር ሁሌ አዘጋጅ ነው። አዎ ሪፕሌሳል ተክቶ የሚገባ አዎ እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጃል። እግዚአብሔር አዛዥ፣ ይስሐቅ ታዛዥ። ሁሌ የአብርሃምን ስለምንሰብከው ነው። ኦፍ ኮርስ በአባት ሳይድ ስለቆመን ነው። በልጅ ሳይድ ደግሞ ቆሙና እዩት። ኦፍ ኮርስ መወሰድ፣ መሰዋት፣ መታረድ አብርሃም እጅጋ የዘፍጥረት 22 ታሪክ ሞር ለአብርሃም አድልቶ ነው ሙሴ የጻፈው። የአብ ካራክተር በጣም ትልቅ ነው። ሳልቬሽን ላይ ድነት ላይ ያው አብ የሰራው ስራ ምትክ የለውም። አንድ ልጁን ነው የሰጠው። አባው ጨክኖ ነው ይዞት ሄደው። ልጁ ወደ መስቀል ሲሄድ እንደሚሞት እያወቀ አብርሃም እንደሚሞት እያወቀ ነው። እግዚአብሔርስ አይ ልጁን አይገልም ይላል ለአብርሃም። እኔ በግ አዘጋጅቻለሁ። እግዚአብሔር ልጁን ሊገል ሲሄድ ሌላ ምትክ የለውም። አንድ ልጁን ሊከፍል ነው እግዚአብሔር። ለአብርሃም በግ አለለት፣ በግ ይቀርብለታል። በግ አስገብቶ እግዚአብሔር ሌላ ምትክ እንዳለ ሪፕሌስመንት ተተኪ እንዳለ እግዚአብሔር ይነግረዋል። ለእግዚአብሔርስ የለውም ምትክ፣ ይሰዋል ልጁን። አየ አብርሃም ሲራመደው ያመዋል፣ ግን ደግሞ እግዚአብሔር ደግሞ የመስዋዕቱን በግ ያዘጋጃል የሚል የሆነ ጭላንጭል ተስፋ ግን አለው አብርሃም ሲሄድ። ታውቃለህ? እግዚአብሔርስ የመስዋዕት በግ ያዘጋጅልኛል የሚለው የለውም። የራሱን በግ ነው የሚያቀርበው እግዚአብሔር። አየ ልጁን ነው የሚያርደው እግዚአብሔር። ለኢየሱስ ምትክ የለውም። ኢየሱስ ራሱ ነው ቀራቢ። ኢየሱስ ራሱ ነው ሟች። ኢየሱስ ራሱ ነው የሚዋጀን። ኢየሱስ ራሱ ነው የቤዛነት ሥራ የሚሰራው። አየ ኢየሱስ ካልሞተልኝ ምትክ ሆኖ ሞቶ ሊያድነኝ የሚችል የለም። ኢየሱስ ራሱ ነው ጽዋን የሚጠጣት። እስቲ አሜን በሉ። ኤግዛክት ታይፖሎጂ እሱ ነው። የማያቋርጥ ሊዘጋ የማይችል ምድርን ኔሽንን ያጥለቀለቀ የህይወት ውሃ ወንዝ የከፈተው ኢየሱስ ነው።
ስለሆነ ጉድጓድ፣ ስለሆነ ምንጭ፣ ስለተከፈተ፣ ስለተደፈነ፣ ስለተዘጋ እሱን አይደለም መጽሐፉ እየነገረን ያለው። ሕግ ሊያደርገው የማይችለው ነገር አለ። እግዚአብሔር ካንተ ጋር ቆሞ አብሮ ሆኖ የሚፈጽመው ነገር አለ። አየህ፣ ይስሐቅ በልፋታችን ከፈት ነው አይደለም ያለው። እግዚአብሔር አበዛልን፣ በምድር እንሰፋለን። ቆፍረን አገኘን አይደለም ያሉት። የእግዚአብሔር ሥራ ነው አለ። ለእግዚአብሔር ሰጠው። እኔ አይደለሁም አለ። ይሄ እግዚአብሔር ሥራ ነው አለ። እኔ ቆፍሬ አዋጣው ልል ነው አለ። ኔሽንስ የሚጠጡትን ምንጭ እግዚአብሔርን የከፈተዋል። እኔ ለምልክት ነው የቆምኩታል። እባርክሃለሁ አላው፣ ኪዳን አደርጋለሁ አላ። የታመነ አምላክ አደረገ። ክብር ለኢየሱስ ይሁን። ለአብርሃም ያደረገውን ለይስሐቅ የማለ እግዚአብሔር። ምናልባት እናንተ ይህ ታሪክ የሚቀጥል ሂዱና ዘጸአት ምዕራፍ 3 ላይ አንብቡ። ሕዝበ እስራኤል በግብፅ ምድር ተቀምጦ ሲሰቃይ እግዚአብሔር መጥቶ እኮ ምንድን ነው ያለው? ጩኸታቸውን ሰማው አይደል ያለው? ጩኸት ተሰማ አለ። ሰማዩን እግዚአብሔር ሰማቸው። ከዛስ አየኋቸው፣ ሲያሰቃዩአቸው አየዋል። ከዛ ሶስተኛ ልታደጋቸው ወረድኳል። ሲመጣ እግዚአብሔር መጥቻለሁ በቃ አይዟቸው አይደለም ያለው። ለአብርሃም ለይስሐቅና ለያዕቆብ የገባውን ኪዳን አሰበ ይላል። ተከትሎ የመጣው እግዚአብሔር ይሄንን ነው። ሌላ ምክንያት አልነበረው። የእነሱ ሲቃይ አይደለም፣ ኪዳን ነው ያንገበገበው እግዚአብሔር። እነሱ ብቻ አይደለም የሚሰቃዩት፣ ዓለም ላይ በተለያየ መንገድ ይሰቃያል። የኪዳን ሕዝብ አለ እግዚአብሔር። ፕሮግራሜን የምቀጥለው በዚህ በኩል ነው አለ። ይሄ ላይኔጅ ኢንተራፕት መደረግ የለበትም አለ እና ላድናችሁ መጥቻለሁ ሲል እነ ሙሴ ተሰብስበው ልታድነን ነው ሲሉት ለአብርሃም ለይስሐቅ ለያዕቆብ የገባሁትን ኪዳን እያሰብኩ ነው አለው። ይሄ ቃል እዚህ ጋር ብቻ አይደለም። ምናልባት ደግሞ አንድ ልንገራችሁን አልጨርስ። ሉቃስ ወንጌል ምዕራፍ 1 ትዝ ይላችኋል። ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት መጥምቁ ዮሐንስ የተወለደ ቀን አፉ ተዘግቶ የነበረው አባቱ ልክ አፉ ሲከፈት ትንቢት ነው የተናገረው። በይዞ አፉ ልክ እግዚአብሔር መጥቶ እንዲህ አፉን ሲነካው ትንቢት፣ እግዚአብሔር ሕዝቡን ጎብኝቶ ቤዛ አደረገ አለና እነሆ የመዳንን ቀንድ ከዳዊት ቤት አስነሳልን። የመዳን ቀንድ አለው ኢየሱስን። the horn of salvation ነው በዚህ መዳን፣ ዴሊቨራንስ አይደለም። የመዳንን ቀንድ አስነሳልን አለና ማዳኑም ከሚጠሉንና ከወደረኞቻችን ሁሉ እጅን። እኔ ዘካርያስ ይህን ትንቢት ሲናገር በእውነት የክርስቶስ ኢየሱስ የማዳን ሥራ ገብቶት ይሁን የሮማውያንን አገዛዝ ለመገልበጥ ፕሮግራም ሰዎቹ ተናገሩት። ከእውቀታቸውም ያልፋል አንዳንዱ ትንቢት አለና ከዛስ ለአባታችን ለአብርሃምና ለዘሩ የገባውን ኪዳን አሰበ አለ። ኢየሱስ ሲወለድ አለ አሁን አንተ አለው ሕፃኑን ዮሐንስን እንደዚህ ያየው። አንተ አለ አቤት የልዑል ነቢይ ትባላለህ፣ በጌታም ፊት ትሄዳለህ፣ መንገዱንም ትጠርግለታለህ፣ ሰዎች ለድነት የሚሆን ዕውቀት ያገኙ ዘንድ መንገድ አስተካካይ ነህ አንተ አለና ከዛ ያንተ በቃ ይሄ ነው አለና እንደዚህ ዞረ። የመዳን ቀንድ አስነሳልን። ዮሐንስ ሲወለድ አይደለም፣ ኢየሱስ ሲወለድ ለአብርሃምና ለዘሩ የተገባ ኪዳን ነበር አለ። ኢየሱስ ጋር ሲመጣ የጌታ የኢየሱስ ክርስቶስ አወላለዱ፣ አመጣጡ፣ አገልግሎቱ ሁሉ ለአብርሃምና ለዘሩ የተገባ ኪዳን እግዚአብሔር አስቦ። አሜን ነው። ስለዚህ እኔ አሁን በእውነት ነው የምላችሁ የሆነ ጉድጓድ ቆፍራችሁ አወጣላችሁ አይደላችሁ ብቻ አይደለም። ኦፍ ኮርስ ቆፍሩ፣ ኦፍ ኮርስ እግዚአብሔር የሚላችሁ ነገር አድርጉ። ምንም ጥያቄ የለውም። ይባርካችኋል እግዚአብሔር። በእውነት ነው የምላችሁ በምድራዊ ነገር ነው እያወራሁላችሁ፣ ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው እንዳይጋጭ ወንጌሉ። ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ
ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል ሳንሄድ እዚሁ ዋጋ ሳንከፍል ቢባርከንስ? እስቲ አሜን በሉ። እንደ ኑኃሚን ሄደን ኦፍ ኮርስ ሩትን ይዛ መጣለች። ባሏ ሞተ፣ 2 ልጆቿ ሞቱ። ስትመጣ ኑኃሚን ስሏት አትጥሩኝ፣ ፕሌዘንት አትጥሩኝ፣ ማራ መንገዱ እኮ ነው። መንገዱ ግን ጥልጥሎ ወጥቶ እግዚአብሔር ያለው ቦታ መቀመጥስ ይውቴን ሰውዬ 100 እጥፍ አፈራ ይላል። ከዛስ ሄደልን ከኛ በዝተሃል በልጠህናል ሲሉት ፈቀቅ ብሎ ሲቆፍር ምንጭ ውሃ ካላገኘ ከተማ መስራት አትችልም። ውሃ ነው ምንጭ። ስትራክቸር ለማቆም ምንጭ ያስፈልጋል። ሕይወት የሚቀጥለው ከሱ ጋር የተያያዘ ነው። ስለዚህ በውሃ አይደራደረም ይስሐቅ። ረሆቦት ጋር ደረሰ። ውሃ አገኘ፣ አበዛለን፣ እንሰፋለን፣ ጠጥተን ጠግበን እንኖራለን አይደለም፣ እንሰፋለን። በምድር ፊት ላይ ገና እንሰፋለን። ይቀጥላል። ኦፍ ኮርስ እግዚአብሔር ይባርካችኋል። ግን ከዛ ያለፈ ፕሮግራም አለ በሕይወታችሁ ላይ፣ ኪዳን አለ በእናንተ ሕይወት ላይ። አያችሁ እግዚአብሔር ይሄንን ሁሉ ሲሰራ ይሄው እንግዲህ ይሄው እኛ አሁን አያችሁ ያለቀ ትምህርት እጃችን ላይ ይዘናል። ይስሐቅ የክርስቶስ ምኑ ነው ካል ጠላው ነው። ቀጥተኛ ጠላው ነው። ቀጥተኛ አትሊስት ቅድም በነገርኳችሁ በ5 መንገድ ተመሳሳይ ጠላው ነው። ካወላለዱ ጀምሮ የነበረው መታዘዝና መገዛት ወደሚገደልበት ቦታ ወይንም ወደሚሰዋበት ቦታ ሲሄድ እንጨት ተሸክሞ ተራራ መውጣት፣ የሞት ምሳሌ መሆን፣ የትንሣኤ ምሳሌ መሆን፣ ከትንሣኤ በኋላ ለሚቀጥለው ሕይወት እንደ ምልክት አድርጎ እግዚአብሔር ይህን ሰው ማስቀመጡ። እግዚአብሔር ከአብርሃምና ከይስሐቅ እውቀት በዘለል ይገባቸዋል። ኦፍ ኮርስ ይገባቸዋል። ግን የተወሰነ ግን ብዥ እያለ የሚገባቸው ይመስለኛል። አሁን እኔ እዚህ ጋር ቆሜ ግልጽ በግልጽ እንደማወራው አብርሃምና ይስሐቅ አሁን በደንብ ዲዛይኑ እንጨትን የምትሰዋበትን እንጨት ተሸከም፣ መሲሁ እንጨቱን ተሸክሞ ይወጣል እያለ አይደለም ያስረዳው። እኔ ነኝ አሁን እንደሱ የሚገባኝ። ኢየሱስ የወጣትን አያለዋ በልናተኛ ልሰዋ፣ ከዛ ኢየሱስ መስቀል ላይ ይሰዋል። እንደሱ አይደለም የገባው። በስሱ ገብቶታል። እኛስ በደንብ ገብቶናል። በደንብ ገብቶናል። እግዚአብሔር የማዳን ሥራ እንደሚሰራ አብርሃምና ይስሐቅ ቤት ሳራ ታቀም ባይዘው ይሄን ሁሉ ሥራ ሲሰሩ ባይዘው ለሳራ የሚነግሯት ወር ይመስለኛል ነገሯት የሚል ጥቅስ የለም። ሳራ ምናልባት ሳታውቅ ይሆናል ወደ ጌታ ሄደችው። ይህን ያክል ነገር ሳትሰማ ሄዳ ይሆናል እኮ ልጁን እኮ ልሰዋው ይገርምሻል ወስጄው እግዚአብሔር ሰዋ ብሏት አያውቅም ቢላት ከዛ በኋላ ይሄን ልጅ አጠገቡ አታደርስም። አብርሃምና ይስሐቅ መሃል እዩት። ግን ዛሬ ኢምቢሊየንስ ህዝብ እኮ ነው የሚጽናናው በዚህ ሁለቱ መሃል እኮ ነው እግዚአብሔር እኮ የሰራው ሳልቬሽንን ወንጌል መሃላቸው ሁለቱ መሃል አይመስልም? አሁን ሁለቱ ጋር አልቆ ታሪክ የሚባል ተደምድሞ አብርሃም እኮ እኔ አሁን ቆሜ እንደምሰብክ እኮ አያውቅም። ይሄን ታሪክ መጽሐፍ ቅዱስ ላይ እንደተጻፈ እኮ አያውቅም። አብርሃም ካንቀላፋ ከ400 ዓመት በኋላ እኮ ነው ሙሴ የጻፈው ቁጭ ብሎ። አብርሃም እኮ መጽሐፉን አያውቅም። ባይዘው ባለፈውም ነግሬያቸዋለሁ። ሜሶጶጣሚያ ከሚባል አካባቢ ውጪ አብርሃም የሚያውቀው ሀገር የለም። አይደለም የሚያውቀው ነገር የለም። ህዝብ አድናለሁ ሲለው ሜሶጶጣሚያ አካባቢ ያለው ሰው ነው የሚታየው። አብርሃም 30-40 ሺህ ሰው የህዝቦች አባት ሆናል ሲለው ከሜሶጶጣሚያ ጎረቤት ይኖር ይሆን ሌላ ከተማ ሄዶ አያውቅም። የአባቱን ሀገር የመጣበትን ከተማ ነው የሚያውቀው። ከዛ የዘለለ ዕውቀት የለውም። እግዚአብሔር ግን የሚሰራውን ሥራ እዩት። አያችሁ፣ እግዚአብሔር የሚላችሁ ነገር ላይ ቆዩ። እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። ከእናንተ ዕውቀት ውጭ የሆነ ሥራ እግዚአብሔር በእናንተና በቤታችሁ ይሰራል። ብዙ የማትቆጥሩትን ትውልድ እግዚአብሔር በእናንተ በኩል ያድናል። ስለዚህ እግዚአብሔር ሌላ መዳኛ መንገድ የለም፣ መዳኛ መንገዱ ተክቶ የሚሞት እሱ ብቻ ነው ብሎ ስለ ልጁ እግዚአብሔር እየሰበከ ነበር። ሌላ መዳኛ መንገድ የለም። እኔም ዛሬ ስለ ይስሐቅ ብቻ ነግሬ አልለቃችሁም። በመስቀል ላይ ያለ ምትክ የሞተልኝ ኢየሱስ ነው። እሱ እንዲሞት ምትክ አልነበረውም። የኔ ምትክ ነው እሱ። ለይስሐቅ በግ ነበር፣ ለኢየሱስ የለውም። እኔን ይዞኝ ነው የቀረበው። አባቱ ወስኖበት ነው ኢየሱስ የቀረበው።
አባቱ ጨክኖ ተሸከመና ይሄንን መስቀል ውጣ፣ ተሸክሞ ይሄንን መስቀል ወጣ። አባቱ በደዌ ያደቀው ዘንድ ፈቀደ ይላል። አሰቃየው፣ ተሰቃየ ልጁ። አባቴ ብትወድ እቺ ጽዋ ከእኔ ትለፍ አለና የእኔ ሳይሆን ያንተ ፈቃድ ይሁን ሲለው የእኔ ፈቃድ ይህን ጽዋ እንድጠጣ ነው አለው። ኢየሱስ በመስቀል ላይ ሞተ። በይስሐቅ በኩል የተነገረው ተስፋ፣ እግዚአብሔር የተናገረው ያ ተስፋ ከ2000 ዓመት በኋላ እውን ሆነ። እግዚአብሔር ቀራንዮ ራስ ቅል እዛ ደረቅ እንጨት ላይ አተመው። ይስሐቃው ምልክት ነህ፣ ምሳሌ ነህ። ይሄው የምርም ይሞተው ይስሐቅ ቀና ቢል ጥሩ ነበረ። ከ2000 ዓመት በኋላ ተፈጸመ። ዘፍጥረት 22 ዘፍጥረት 22 ሥጋ ለበሰ። ዋው ይላል። ቅርብ ለቅርብ ናቸው። ይሄ ሞሪያ ተራራ ላይ ነው፣ ያኛው እዛው ጋር ነው ኢየሩሳሌም። እንደዚህ ይተያያሉ። መሃላቸው ግን 2000 ዓመት አለ። ዲስፔንሴሽኑ በጣም ረጅም። ኢየሱስ ስለ ኃጢአቴ ሞተ፣ ተረፍኩ። እግዚአብሔር በግ አቀረበ፣ እኔ ከመሃል ወጣው። አንሳ ልጅን፣ ይኸው በግ ላስደስተው የሆነ ነገር እሱን ዞር አድርገው፣ ይሄው እንካ። ተጣጥሬ ተሟሙቼ ፊቴን ቧጥጬ እንደምንም ብዬ ላስደስተ አውጣው ከመሃል። እሱን ያንተን አልፈልገውም፣ ያንተ በእኔ ፊት ምንም ማቀም አይኖረውም፣ ግን ስለመሰጠት በጣም ነው የማመሰግነው። ይሄን አውጣና ከኔ ድሮም ዘንድሮም እኔ ነኝ በግ ማቀርበው። ሰዋ ይሄንን ሰዋ ንጹህ መስዋዕት እግዚአብሔር ብቻ ነው ያለው። ሰው እንዴት ይሄንን እምናርገው ቁጥር አርገ ኑር ሲባል መቁጠር ያቅተዋል። ታውቃለህ፣ ወደ ራሱ ይዞራል ለመቁጠር። ይሄን ተራራ በእግር ወጥቼ እግዚአብሔር ይስሐቅን የሚያክል ነገር ይዤ ልምትጃው ከይስሐቅም በግ ይሻላል። ልጄ ኢየሱስ እንደሚወጣ ምልክት ስለሆነ እንጂ ከነጨራሹም እኮ ልጅንም ባታወጣው ችግር አልነበረው። ግን ልጄ ግን ተራራ እንደሚወጣ ግን ግዴታ መናገር አለብኝ ለአንተ። ልጅን ይስሐቅን ረዶ ብዬ አንተ አርደው ልጅን ከውስጥ ሳወጣው ከሞት የመነሳት ምሳሌ እንደሆነ ደግሞ ሞትና ትንሣኤ እንዳለ ግን ማወቅ አለብን። አንተ ብቻ ሳትሆን ልጅ እስኪመጣ ድረስ ያለ መሀል ላይ ያለ ትውልድ በሙሉ በአንተና በልጅ በኩል ሞትና ትንሣኤ እንዳለ እየሰበኩ አቆያቸዋለሁ። ወንጌል አልሰማውም እንዳይሉኝ። ልጅ ኢየሱስ ከመሞቱ በፊት አብርሃም ልጁን መዛ ተራራ ላይ አርዶ ነበር። እግዚአብሔር ከሞት የመነሳት ምሳሌ አድርጎ ሰጠው። ልጄ መጥቶ ሞቶ እስኪነሳ ድረስ በዚህ ስብከት ውስጥ ግን ሰው መቆየት አለበታል። አልሰማውም ማለት አይቻልም። ይሄው እግዚአብሔር አብርሃም ቤት ወንጌል ሰብኳል። ያንን እየሰማ እስራኤል ደግሞ ኦራሊ በጣም አደገኛ ናቸው። በንግግር ነው የሚያስተላልፉት ታሪኩ። ሙሴ በንግግር እየሰማ ነው የጻፈው ቁጭ ብሎ። እግዚአብሔር መጥቶ ምንድን ያለው? ጌታ ኢየሱስ ክርስቶስ ቆመና እንደዚህ ያለ እግዚአብሔር ራሱን እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለ። አብርሃም አልፏል፣ ይስሐቅ አልፏል፣ ያዕቆብ አልፏል። እግዚአብሔርስ እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ፣ የሙታን አምላክ አይደለሁም አለ። እነሱ አልፏል፣ እኔ አለሁ አለ። እስቲ አሜን በሏ። እግዚአብሔር እንደዚህ ያለው እነሱ አልፈዋል፣ የሙታን አምላክ አይደለሁም፣ እኔ ዛሬም እኔ አለሁ። የአብርሃም ተብዬ አልቀርም፣ እኔ አለሁ። ዛሬም አብርሃም የለም፣ እንዳሉ ጥላ ናቸው። ዛሬም እኔ እየሰራው ነው። ይሄው ድነት ልሰራ ልጄ ልክ ያለው ብሎ ጌታ ኢየሱስ ራሱ ቆሞ አባቱ እንዴት እንደላከው የሕያዋን አምላክ እግዚአብሔር እንዴት እንደሆነ የአብርሃም ታሪክ በክርስቶስ ኢየሱስ ሞትና ትንሣኤ እንዴት ሊተካ እንደሆነ ኢየሱስ ራሱ ቆሞ አወራ። የአብርሃም የይስሐቅ ያዕቆብ አምላክ ብቻ አይደለም፣ የሙታን አምላክ አይደለም፣ ዛሬም ይሄው ይሰራል። ሕያው ነኝ አለ እግዚአብሔር። እና በዛ ታሪክ ብቻ እንዳታቁኝ፣ ይሄው ዛሬ ልሰራ ነው ድነትን። ኢየሱስ መሃላቸው ቆሞ እኮ ነው አባቴ ልኮኝ ነው አለ። የሙታን አምላክ ብቻ አይደለም፣ ይሄው ዛሬ ያለው አለ። በእኔ በኩል ዓለም ሊድን ነው አላቸው። አንተ ሮሜን ሳስተምር ዕብራውያንን ሳስተምር ነግራቸው እንደዚህ አይሉት አንተ አሉት ገና 50 ዓመት እኮ አልሞላህም። አትሊስት 50 ብትሆን ለንግግር ትመቸናለህ። ገና በ30 ምናምን ዓመት አሁን አብርሃም ምናምን ትላለህ አሉት።
ከዛ ጌታ እንደዚህ ያለ ጠጋላቸው አብርሃም ሳይወለድ እኔ ነኝ አለ። ከ2000 ዓመት በኋላ እንኳን ሆነ ኢየሱስ ቆሞ ባለበት ሰዓት ቢሆን እስራኤላውያን እንደውም አልወገሩትም። እኛ ስለ ኢየሱስ እኮ የሆነ የተለየ ነገር ካመጣህ እኮ ገሮ እኮ ነው የሚለው እኮ እንዴ። አብርሃም ሳይወለድ እኔ ነኝ ሲል አናቀህም እንዴ አሉት። እንዴት እንደተወለድክ ራሱ እኮ እናውቃለን። አንተ እንዴ በኃጢአት እኮ ነው የተወለድክ። አብርሃም ቀን ይናፈቃላችሁ። ይስሐቅ ሊያርድ እንደዚህ ብሎ እኔ በጋሌ ሌላ ሲል የኢየሱስን ቀን ናፈቀው። ታውቃለህ ልጁ ሊሰዋ እኮ ሌላ የሚሰዋ አለ። ያንተ ልጅ አምጣን ያልኳው እኔ ልጄን አቀርባለሁ ያንተ ልጅ ምልክት እንዲሆን ነው። የኔ ልጅ ግን የኃጢአት መስዋዕት ይሆናል ሲል አብርሃም የኢየሱስን ቀን ናፈቀ። ታውቃለህ ልጁን ሊያርድ እዚህ መቼ ነው የሚመጣው? አብርሃም ቆሞ ቀን ይናፈቃል። ኢየሱስ እንደዚህ አማተር አብርሃም ታውቃለህ አይኑ ተንከራቶ ነው የሞተው ሰውየው። መቼ ነው የሚመጣ? ይመጣ ይሆን በእኔ ዘመን? እንደዚህ እያየ አምኖ ሞቱ የሚለው እኮ ለእነሱ ነው። እንደዚህ አምኖ ይመጣል እያለ ታውቃለህ ወደ ሀገሩ ሳይዞር እኛ በገባን መጠን አይገባው እንጂ አብርሃም ኢየሱስ እንደሚመጣ አውቋል። ቀኔን ናፈቀ። ሲስተማቲካሊ ነው አንዳንድ ጥቅስ የሚፈታው። በጠቅላላ የመጽሐፍ ቅዱስ ትምህርት ነው አንዳንድ ጥቅስ የምንፈታው። አብርሃም ጋር ብቻ አንቆምም። የአዲስ ኪዳን ጸሐፊዎች አብርሃምን ባዩበት መንገድ ነው የምናየው። አብርሃም እንደዚህ ናፍቆኝ ነበር። ይገርማቸዋል። እኔ እኮ ዘላለም ነው የምኖረውና አብርሃም ምን እንደሚናፈቅ አቅ ነበር አለ። እንደዚህ ያየሁት ምንድነው ያማረው? እኔ ናፍቆኛል አለ። ኢየሱስ በአብ ቀኝ ተቀምጦ መሬት ወርዶ ሚስጥር አወራ። የዛሬ 2000 ዓመት ይገርማል አብርሃም በእኔ ናፍቆት ይቃጠል ነበር ብሎ። አንተ የዛሬ 2000 ዓመት የምትናፈቅ ነበር ካሉት፣ አዎ እኔን ብቻ መሰል እንደው ቀኔን መምጬን ሁሉ ናፈቀው። አረ እንደውም ይሄ አብርሃም የሚሉት ሰውዬ ብቻውን እንዳይመስል ልጁን ይስሐቅን ሁሉ በዚህ ጉዳይ በድንኳን አኑሯል። ቀን ይስሐቅም ናፋቂ ነበር። ለምን መሰለ? በጣም የተደራጀ ነገር አልሰለም። በድንኳን አብርሃምና ይስሐቅ በድንኳን ኖሩ ይላል። በዚህ ተንከራታች እንደዚህ ያየ ነው። በዚህ ከድንኳኑ እየወጣ ይስሐቅ ራሱ እኔ ምልክት ሆኛለሁ። መቼ ነው የምትመጣው? የሞት የመነሳት የሁሉ ነገር እኮ ምልክት ሆንኩ። መቼ ነው መተእርፍ የምታረገው? በእኔ በኩል እንደ ጥላ የሆነውን አካል የምታስይዘው። ይስሐቅም ቀኑን ናፍቀው አባትና ልጅ ተሰብስበው እግዚአብሔር የፈጠራትን ከሰማይ የምትወርደውን ከተማ ይጠብቁ ነበር። ሞትና ትንሣኤ ብቻ መሰለ እንዴ? ከዛ በኋላ የሚመጣ ሌላ ሰማይና ምድር ይጠብቁ ነበር። ዘላለምን ሁሉ ተሻግረው አዩት። እንደዚህ ለአብርሃም ያደረገውን ለይስሐቅ ደግሞ የማለውን ለሁለቱ ነው የተጠቀሰው። እንግዲህ ጌታ ይባረክ። ይስሐቅ ግን የመሲሁ ምልክት ነው። መዳን በክርስቶስ ኢየሱስ ብቻ ነው የሚለውን ስብከት እግዚአብሔር ብሉይ ኪዳን በይስሐቅ ሰበከ። ስለ ሰው ልጆች ኃጢአት የሚቀርባለ በይስሐቅ ሰበከ። ሰውን እግዚአብሔር ተክቶ የሚሞትልኝ አለ በይስሐቅ በኩል። ትንሣኤ ሙታን አለ በይስሐቅ በኩል። ከሞት የመነሳት ምሳሌ አድርጎ ተቀበለው። ይስሐቅ የትንሣኤ ምልክት እንደሆነ የምታውቁት ሮሜ 4 ላይ አብርሃም የሞተውን እንደሚያስነሳ አመነ። ኔክሮስ ማለት ተገንዞ የተቀበረውን ከመቃብር እንደሚያወጣ አመነ ነው። ትንሣኤ ሙታን አብርሃም አመነ። ይስሐቅም ትንሣኤ ሙታንን ተቀበለ። ሊትራሊ ቃሉ ጳውሎስ ሮሜ 4 ላይና ዕብራውያን 11 ላይ የተጠቀሙ የግሪክ ቃል ኔክሮስ የሚለው ተገንዞ የተቀበረ ሰው ከመቃብር ወጣ ማለት ነው። ትርጉሙ እንደዛ ነው ያመኑት። እስቲ አሜን።